አይ እቺ ልጅ ሰባተኛ ፔሪድ ብቻ እየተማረች እንዴ ሀኒቾ ደህና ነሽ እንዴት ነው ነው ለማን ነቅነቅ ያልኩኝ መጣው ከመቼ መጣና ትናንትና መጣው በፈረስ ቀቀብቅ እያልኩ መጣው አይለማ በስንት ጊዜያችን ነው አዎ እንዴ በጣም ረጅም ጊዜ አንቺ ማደው የኔ መልደው ያው ያንቺ ነገር የተማሪ ነው ይትቻለሁ እና ግን አንቺ ደህና ነሽ እኔ በጣም ደህና ነኝ አይ ዋናው ደህና መሆንሽ ነው ብሩክስ ደህና ነው ያው ብሩኬም ደህና ነው ዛሬም እኮ ትምህርት ቤት ስላልመጣ ነው ምን ነው አለ እናቱን ትንሽ ስላመማት እሷን ያስታመመን ያለው ለዛ ነው ወይ ቀላሉን ያርግላቸው አሜንስ ተደውላለች እሷማ በየቀኑ ነው የምትደውለው ዶላሩን ስትልቃለች አይለማ ለኔ እንኳን አትልክም የምትልክ ይብጠብቅ የለም እና ምን አዲስ ነገር አለ ምንም አዲስ ነገር የለም ሁሉም እንደነበረ ነው ክላስ አሪፍ ነው መቼስ ትማሪያለሽ ብዬ አስባለሁ ክላስ በጣም ቆንጆ ነው አሁንማ ጊሊያድን ተገላገልሽና ከብሩኬ ጋር ፍቅር ጊዜያችሁን በደንብ ያጣጣፋችሁ ይመስለኛል አረለማ ያሳፈርከኝ ኧረ እባክሽ ማፈርማ በእኛ ጊዜ ቀረ ቺኳ ስንል ሂዶ ደዛ ሞዛዛ እያሉን አሁን ጊዜ ልጆች ግን ተበላሽቷቸዋል አሞራ ምናምን ስትሉ ሰማለሁ ይሁን ያው ለደንብ ያል ነው አይ ደንቡ ማይልፈን ካለበት ከባድ ነው ለማንኛውም ይሄድንና አራ እሺ በጣም ደስ ይለኛል አይለማ እሺ ቀስቴ ምን አዲስ ነገር አለ ያው የጸጋን ሰፈር ለማግኘት ሞክሬ ነበር እሺ እናማ አንድ ክፉ አክስት አለቻት ክፉ ስትል ያው ጸጋን በጣም ነው የምጠላት እሺ እና ጸጋጩ ጭያለሽ በጣም እንደበደለቻት ነው የሰማሁት የምርህ ነው አዎ ያሬዶ የምሬን ነው እሺ ሌላስ አክስቷ ቤት ከመምጣቷ በፊት ከወላጆቿ ሞት በኋላ ሌላ ሰፈር እንደምትኖርም ሰምቻለሁ ማን ጋር ነበር የምትኖረው ጎረቤታቸው ጋር ኦኬ ምን ነው ያሬዶ የምታውቀው ነገር አለ እንዴ ይሄንን ታሪክ የሆነ ሰዓት ላይ ስትናገር ሰምቻታለሁ ይሆናል ታዲያ ከዛ ቤት በምን ከተመጣችሁ ምክንያቷ ምን እንደሆነ አላውቅም ግን እዛ ከሞና አክስቴ ጋር ሆኜ በሞት መርጣለሁ ብላ እንደወጣች ነው የሰማሁት እሺ አክስቷ ጋር እስከመጣች በኋላ ምን አይነት ህይወት ነበር ያው አክስቷ በጣም ታሰቃያት እንደነበርና በተለይ ደግሞ ያክስቶቿ ሁለት ልጆች በጣም በነፍሷ አስጫውቱባት እንደነበረም ሰምቻለሁ የምርህ ነው ቀስቴ አዎ የምሬን ነው በጣም ጥሩ አሁን ምን ታደርግልኛለህ መሰለህ ምን ላድርግልህ አክስቷ ጋር ከመኖሯ በፊት ትኖርበት የነበረውን ሰውዬ ቤት አፈላልገልኛል ያሬዶ እሱ እኮ ሌላ ሰፈር ነው የትም ቢሆን ፈልገው አስታይ በተጨማሪ ደግሞ ሲያሰቃያት ነበር የተባሉትን አክስቷ ልጆች ትፈልግልኛል ታላቅየው ዩኒቨርሲቲ ለመማር ክፍለ ሀገር ሄዷል ታናሽየው ግን አለች በጣም አሪፍ ስለዚህ እሷ እንደምን ፈልጋ አገኘልኝ አስታይ እኔ ምልሽ ባለፈው ወደ በደበሽ ሰው ታወቀ ቆይ አንቺ መጠረጥሩ ሰው የለም እሱም አለ ግን ያን ሰው ድርቅ ያለ ሰው ለዛ ድርቅ ካለም አንቺ ተይው በራሱ ጊዜ እጅሽ ላይ መግባቱ አይቀርም ተስፋ አደርጋለሁ እኔ ምለው በተደጋጋሚ ብቻሽን ነው ማይሽ ጓደኞች ምናምን ይሉሽ ከዘመኑ ጓደኝነት ብቸኝነት በስንት ጣም እውነት ለመናገር ካንቺ በፍጹም እንደዚህ አይነት መልስ አልጠብቅም ምን አይነት መልስ ነበር የጠበቅከው ማለት ጓደኞቼ ስላልተመቻቸላቸው ነው ምናምን የምትመስለው ነበር እንግዲህ ነው ጥሎብኝ ውሸት አሉት እስኪ ስላንቺ ንገሪ ስለኔ ምን ልንገር ጸጋ ማናት ስለ ቤተሰቦችሽ ስለ ትምህርት ቤት ላይፍሽ እስኪ ቅድሚያ አንተ ንገረኝ ጥሩ ከዛ ግን አንቺም ትነግሪኛለሽ እስኪ ልስማ ንገረኝ የትኛው የቴን ክፍል ልንገርሽ ዩኒቨርሲቲ ያሳለፍከው ቢሆን ደስ ይለኛል እንደ እድል ሆኖ ማስታወስ የማልፈልገው ነው የህይወት ክፍሌን ነው የጠየቅሽኝ እንዲህ ስትለኝ ይበልጥ አጓጓኝ እንዴት በብዛት ከዩኒቨርሲቲ የወጡ ሰዎች ስለ ዩኒቨርሲቲ ህይወታቸው ሲጠየቁ ደስ በሚል ስሜት ነው የሚናገሩት ያንተ ግን ከዛ ተቃራኒ ስለሆነ ትንሽ ግራ ገባኝ ልክ ነሽ ዩኒቨርሲቲ ምንም ጥሩ ትውስታ የለኝም እስኪ ልስማ ንገረኝ በቃ ኦኬ ያደርግልሻለሁ እሺ ይገርማል ይሄን ሁሉ መንገድ ስንመጣ ግን ስለሆነ ሰው አላነሳሽ ሰላማን ኧረ አንቺው ቀልድ ጀምረሽ ኧረ ለማን ያልቀለልኩም የምሬና አይ ይሁን እና ደውሎ አያውቅም ነው የምትይ አይገርምም አንተም ቀን ደውሎ አያውቅም ታዲያ ምን ነው አለሙ ደውሎ ገረመሽ እንዲሁ ነው አይ አንቺስ ደውለሽ አታውቂም እኔም ደውዬለት አላውቅም ትገርማላችሁ እንዴት አይ የዛኔ ሁኔታችሁ ላይ የሰው የምትለያዩማ አይመስልም ነበር ሱማው ግን ደግሞ ግዴታ ይሄ ነገር መሆን ነበረበት ለዛ ነው እሱስ ልክ ነሽ
ግን ደህና ነው? አዎ ደህና ነው። አንዳንዴ ይደውላል ደስ ሲለው ማዘርን ተሽሏቸዋል ይለኛል። ደህና ነው። ዋናው ደህና መሆናቸው ነው። ባይገርምሽ ማዘር ሁልጊዜ ሳወራት ስላንቺ ሳታነሳ አታልፍ። ማ የጊልያድ ናት? አዎ ምን ነው ገረመሽ? አይ ምን አድርጌ ነው የሚያነሱን ብዬ እኮ ነው። አይ አንቺ ባይታወቅሽም ያደንዝ እኮ አንቺ ባታወሪ ኖሮ ሄዶ አይታከምም ነበር። እሱማ ልክ ነህ፣ ግን ያው በሰዓቱ ማድረግ የነበረብኝ ነገር እኮ ነው ያደረኩት። የነበረው ሁኔታ እንደዛ እንዳደርግ ያስገድደኝ ነበር። ቢሆንም ብዙ አጣብቅኝ ውስጥ ሆነሽ ያን ነገር ማድረግሽ ራሱ ትልቅ ክብር ይገባሻል። እሱስ ልክ ነህ። ሁሉም አለፈ። ያው ማይል ከደ እናት አፈቅራት የነበረችው ልጅ ከገዛ ጓደኛ ጋር ቺት አድርጋብህ ነው ማለት ነው የተለያያችሁት? አይገርምሽ? ግን ምን ሲሉ አሰቡት? እሱ ብዙ ማስተባበሎችን ሊያቀርብ እየሞከረ ነበር። እሷ ማስተባበል አልፈለገችም ነበር። እንደውም ብዙ እንደጸጸታትና ጓደኞቿ እንዳገለሏት ሰምቼ ነበር። ቆይ ካንተ ጋር ስለተጣላች ነው ያገለሏት? በወቅቱ ፍቅራችን ልዩ ነበር። ብዙ ሰው ፍጻሜው እንደዛ ይሆናል ብሎ አላሰበም። እና አሁን እሷ በምን አይነት ሁኔታ ላይ ነው ያለችው? ከሆነ ጊዜ በኋላ ከሆነ ልጅ ጋር ፍቅር ጀምራ ነበር። በእርግጠኝነት ይሄንን ታሪክ የማያውቅ ልጅ ነው አይደል? አይገርምሽም? ይሄን ታሪክ በደንብ ያውቃል። የምርህን ነው? አዎ የምሬን ነው። ታዲያ እንዴት ተመሳሳይ ነገር ታደርጋለች ብሎ አልሰጋም? አንድ ሰው ተመሳሳይ ስህተት ሁለት ጊዜ ይሰራል ብሎ የማያምን ሰው ነው አሉ። እሺ አሁን ከሱ ጋር አንድ ላይ ናቸው? በሚያሳዝን ሁኔታ አይደለችም። ብቻ ተለያዩ እንዳትለኝ። አዎ ተለያይቷል። እንዴ ቆይ ድጋሜ ቺት አድርጋበት ነው? አይ አይደለም። እና በቃ ቀሪው ምክንያት ሌላ ቀን እነግርሻለሁ። ይቅርታ ጥያቄ ያበዛውብክ አይደል? አይ እንደዛ ሳይሆን አለ አይደል? ይገባኛል። እሺ ብሩኬ በጣም ይቅርታ አስጠበቅኩ አይደለ? ችግር የለውም። አሁንማ እኮ ይሄን ነገር ሽለምጄዋለሁ። ምን ማለት ነው ደግሞ? እንዴ ግልጽ እኮ ነው። አርፋጅ ነሽ እያልኩሽ ነው። አርፋጅ እንዳልሆንኩማ እኮ በደንብ ታውቃለህ እኮ። እንዴ አርፋጅ ቢሆንማ አንተን የመሰለ ንጉስ ፍቅረኛ በእጅ አላስገባም ነበር። አንቺ ልጅ ግን በጣም እንዲሞቀኝ እያደረግሽ ነው። አላማዬ ምን ሆነና? አሃ እንዲሞቀኝ ትፈልጊያለሽ ማለት ነው? በእኔ ሙገሳ እኮ ነው። ይሁንልሽ። ይልቅ እቴቴ እንዴት ናት? ያው የእሷን ነገር ታውቂው የለ። አሁንም ስራተሽ እረፍት አድርጊ ብትላት ምን ቢያለች ካደ? አዎ አንቺ የምራውንስ ምን ማድረጋት እንደሚሻለኝ አላውቅም። ተው ብሩኬ አትፍረድባት። እንዴት? ያው ቤት ተኝቶ መዋል እኮ በጣም ከባድ ነው። ግን እኮ እሷም ታበዛዋለች። እሱማ እኮ ይገባኛል። ቆይ ግን እስካሁን አብረሃት ነው አይደል ያልከው? እየጨቀጨቀችኝም ቢሆን አዎ። ለምን ደም ይጨቀጭቀህ? እንዴ ከትምህርት ቤት ቀረ ብላ ነው። ትቀልዳለህ እንዴ? አይደለም ከትምህርት ቤት መቅረት ለሷ ጤና ስትል ምንስ ብታደርግ? እሷ መቼ እንደዛ ታስበ። ለማንኛውም አንተ ራስህን አታስጨንቅ። እሺ ኒቆል ደሞ አሁን ስመጣ ማን እንዳገኘው ገምት። ማንን አገኘሽ? ለማን? ለማ ጊልያድ? አዎ ለማ ጊልያድ። ስራውን ጨርሶ መጣ ማለት ነው? አዎ ስራውን ጨርሶ መጣ። እንደውም እዚህ ድረስ እሱ ነው የሸኘኝ። ደስ ይላል። እና ጊልያድ እንዴት ነው አለ? ያው ደህና ነው ብሎኛል። ከቻለን ሰሞኑን አብረን ለማን እናገኘዋለን? እሺ የምሬን ነው ብሩኬ? አዎ የምሬን ነው። ለማ እኮ ፈታ ያለ ሰው ነው። ትንሽ በጊልያድ ምክንያት ሰላም የሆነ ወሬዎችን አውርተን አናውቅም እንጂ ለማንኛውም ሄደን እናገኘዋለን። እሺ በቃ አሁን ለቴት ይሄድላት። እሺ እሺ